No, she lost this battle. Unfortunately, a little bit. Just a little bit. Yeah, unfortunately for Russian fans. ኢትዮጵያውያን ጀግና አትሌቶቻችን አሁንም በሚካፈሉባቸው ርቀቶች፣ በሚካፈሉባቸው ውድድሮች፣ በሚካፈሉባቸው ሀገሮች በሙሉ አሁንም ድንቅ ውድድሮችን ማድረጋቸውን ቀጥለዋል። ድንቅ ድሎችንም ማስመዝገባቸውን እንደቀጠሉ ነው። በዚህ ሳምንትም እየተመለከት ነው። ኢትዮጵያውያን አትሌቶች በስፋት የተካፈሉባቸው ውድድሮችም በዚህ ሳምንት ቀጥለው ተደርገዋል። በተሳተፉባቸው መድረኮች በሙሉም ደግሞ ወርቅናም ባንዲራችንንም ከፍ አድርገው ሲያውለበልቡ በዚህ ሳምንት እየተመለከት ነው። በሩሲያ ዋና ከተማ ሞስኮ በተደረገ የሚሞሪያል የዓለም አትሌቲክስ ውድድር ላይ ኢትዮጵያውያን አትሌቶች ደማቅ ድልን ያስመዘገቡበት ውድድር ሆኖ ተጠናቋል። በተለይ በዚህ መድረክ ላይ ኢትዮጵያ 4 የወርቅ ሜዳሊያ፣ 2 የብር ሜዳሊያ እና 2 የነሐስ ሜዳሊያ በድምሩ 8 ሜዳሊያዎችን በመሰብሰብ ተንበሽብሸው ተመልሰዋል። ኢትዮጵያውያን አትሌቶች ይህንን ውድድር በዛሬው ፕሮግራማችን ላይ በስፋት እንቃኘዋለን። ቪዲዮዎችንም ጭምር አካተናል። እንድትከታተሉን እንጋብዛለን። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ይህ አዲስ አትሌቲክስ ነው። ኢትዮጵያውያን ጀግና አትሌቶች በተለያዩ የዓለም አደባባዮች ላይ የሚያመጧቸውን ድንቅ ድሎች እየተከታተለን ወደ እናንተ የምናደርስበት የአትሌቲክስ ቻናላችን። አትሌቲክስን የምትወዱ በሙሉ ይሄ ቻናል ለእናንተ ነው። ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ቪዲዮአችንን ላይክ እያደረጋችሁ ከዛ ውጪ ለኢትዮጵያውያን አትሌቶች ያላችሁን የእንኳን ደስ አላችሁ መልእክት ኮሜንት ቦክስ ላይ እያሰፈራችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ነው። Hailom is leading and going to the very good result up to 4 under 4. Yes, 3. በሩሲያ ዋና ከተማ ሞስኮ በተካሄደው የዝናሜንከስ ሜሞሪያል የዓለም አትሌቲክስ ውድድር ላይ የኢትዮጵያ አትሌቶች ደማቅ ድልን ያስመዘገቡበት ውድድር ሆኖ በይፋ ተጠናቋል። በዚሁ መድረክ ላይ ኢትዮጵያውያን አትሌቶች በርከት ብለው ተሳትፎችን አድርገዋል። Here we go everyone. Agnes Negetich, the winner of the MasterCard New York Mini 10K. Oh, and it looks like she's going to be just off of that. Oh, that is 12 is still the record. That is true. She got the record. A new record here, roughly 30:06 for Agnes Negetich. Knowing that she did it. But this is Ziggy Gebreselassie of Ethiopia having a very strong second half of this race, coming in here and finishing second in the 54th running of the MasterCard New York Mini 10K. Oh, you got to give it up, Ak. And Helen Obiri, the defending champion, coming here in third. Oh my gosh, Helen Obiri. You know, it looked like Helen Obiri was sort of falling off a little bit too, but she came in with a strong finish. Around 31 minutes over 10K. I mean, that is an absolutely incredible run. Somebody that I'm thinking about as well, right? That is Emily Venters, our top American. Emily Venters having a very strong finish, and alongside her, right behind her, I should say, is Clara Lukin, the Slovenian. And Edna Kurgat, and then there is Sharon Lokedi, who knows the streets so well, along with Jess McLean finishing up here. All of these athletes make their way. Emma Grace Hurley, that was, I believe, Mercy Chellingat, Dakota Popane, lots of people know her, more of a marathoner, but loves to come and run the New York Mini every single year. ቤተልሔም ሙላት ደግሞ በ4 ደቂቃ ከ22 ከ34 15ኛ ደረጃን ይዘው ያጠናቀቁ ተወዳዳሪዎቻችን ናቸው። በሴቶች የ10,000 ሜትር ውድድርም ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ፈንታዬ ጫኔ አንደኛ ደረጃን ይዛ ያጠናቀቀች አትሌታችን ናት። የገባችበት ሰዓት ደግሞ 32 ደቂቃ ከ23 ሰከንድ ከ54 ማይክሮ ሰከንድ ነው። ሁለተኛ ደረጃን ይዛ ያጠናቀቀችው ሌላኛዊቷ ኢትዮጵያዊ አትሌት ቤተልሔም ኦላና ስትሆን 32 ደቂቃ ከ25 ሰከንድ ከ57 ማይክሮ ሰከንድ ደግሞ የገባችበት ሰዓት እንደሆነ ይፋ ተደርጓል። ሌላኛዊቷ አና ሞኪና ሶስተኛ ደረጃን ይዛ ያጠናቀቀች ሩሲያዊቷ አትሌት 32:58.86
36 የገባችበት ሰዓት ሲሆን ሰላማዊት ሻምበል ኢትዮጵያዊቱ አትሌት 33 ደቂቃ 16 ሰከንድ 94 ማይክሮ ሰከንድ በመግባት አራተኛ ደረጃን ይዛ አጠናቃለች። ሌላኛይቷ ኢትዮጵያዊት አትሌት ትርንጎ ታደለ ክቡር 33 ደቂቃ ከ36 ከ70 ስድስተኛ ደረጃን ይዛ ያጠናቀቀች አትሌታችን መሆኗን ነው የተመለከት ነው። በወንዶች የ10,000 ሜትር ውድድርም እንዲሁ ተደርጓል። ኢትዮጵያውያን አትሌቶችም በበላይነት አጠናቀውታል። በተለይ በዚህ በወንዶቹ የ10,000 ሜትር ውድድር ላይ በአንደኛና በሶስተኛ ደረጃነት ይዘው ያጠናቀቁት የኛው ኢትዮጵያውያን አትሌቶች ናቸው። ኢዮብ ስመኝ 27 ደቂቃ ከ55.75 አንደኛ ደረጃን ይዞ ሲያጠናቅቅ፣ ቭላዲሚር ኒኪቲን ደግሞ ሁለተኛ ደረጃን ይዞ ከሩሲያ ያጠናቀቀ ነው። 27 ከ56 ከ24 ደግሞ የፈጀበት ሰዓት እንደሆነ ይፋ ተደርጓል። ሽመልስ ንጉሴ ሶስተኛ ደረጃን ይዞ አጠናቋል። ኢትዮጵያዊው አትሌት 28 ደቂቃ ከ16 ከ57 ደግሞ የገባበት ሰዓት እንደሆነ ነው ይፋ የተደረገው። የ3000 ሜትር መሰናክልም ድንቃ ፍቃዱ አንደኛ ሆና ስታጠናቀቅ 8 ደቂቃ ከ35 ከ32 በመግባት ነው አንደኛ ያጠናቀቀችው። ሪሳይቷ ማክሲም ደግሞ 8 ከ35 ከ61 ሁለተኛ አጠናቃለች። ሂርኮ ኃይሉ ሶስተኛ ደረጃን ይዛ ያጠናቀቀች ተወዳዳሪ እንደሆነች ነው ይፋ የተደረገው። በሴቶች የ800 ሜትር ውድድር ዴይሊ ኩፐር አንደኛን ይዛ አጠናቃለች። እንዲሁ ደግሞ ኔሊ ሁለተኛ ደረጃን ይዛ ስታጠናቀቅ፣ ካተሪና ሬንጂና ደግሞ ሶስተኛ ደረጃን ይዛለች ከሩሲያ። ሀብታሙ ገበየሁም ስድስተኛ ደረጃን ይዛ ያጠናቀቀች የኢትዮጵያ ተወዳዳሪ ናት በ800 ሜትር የሴቶች ውድድር። ሌላኛው በ3000 ሜትር መሰናክል ነው። ካተሪና ኢቮኒና ከሩሲያ በአንደኝነት አጠናቋለች። 9 ከ24 ከ89 የገባችበት ነው። ብርቱካን ገዳሙ 9 ከ36 ከ20 ሁለተኛም፣ እንዲሁ ደግሞ ቱህባ ጁቫንች ደግሞ ሶስተኛ ደረጃን ይዛ ያጠናቀቀች አትሌት መሆኗን ነው የተመለከት ነው። በአጠቃላይ ኢትዮጵያውያን የተካፈሉበት ይህ ውድድር በአጠቃላይ በኢትዮጵያውያን የበላይነትም በትልቁ የተጠናቀቀበት ሆኖ ተመልክተነዋል። እንኳን ደስ አላችሁ ለማለት እንፈልጋለን። አሁን ላይ ቪዲዮን እንድትከታተሉ በአክብሮት እየጋበዝኩ ነው የምሰናበታችሁ። ቪዲዮን ሙሉ እንድትከታተሉት እጋብዛችኋለሁ። እኔ ግን ለዛሬ የነበረኝ ፕሮግራም እዚህ ጋር አጠናቅቄያለሁ። በአጠቃላይ በውድድሩ ላይ የነበረውን የመጨረሻ ዙር ትንቅንቆችንም እንድትመለከቱ በአክብሮት ጋበዝኳችሁ።